ተዋደዱ። ወላሂ ዱንያ አጭርነች፣ በጣም አጭር ነች። በተለይ አሁን በምንኖርበት ዘመን ድሮ ሰዎች የሚሞቱበት ማለት ነው አስባብ በጣም ትንሽ ነው። እኛ ደግሞ ዘመናችን የምንሞትበት ማለት ነው የሞት ሰበብ እንደ ገፍ ማለት ነው የበዛበት ዘመን ላይ ነው የምንኖር አይደል እንዴ? ለዚህች ያክል ህይወት ለምን እንጣላለን? ለምን ሙስሊም ወንድሜን እጠላዋለሁ? ለምን በትንንሽ ቃል ማለት ነው ወንድሜን ለምን አጣዋለሁ? ከነቢዩ በላይ አለይሂ ሰላቱ ወሰላም አላህ በዚች ምድር ላይ ፈጠረው ሰው አለ የለም? ይሄ ሁላችንም እንስማማበታለን። አይሻ ረዲየላሁ ዐንሃ ወአርዳሃ ምናፍቃን ከሰፍዋን ቢኑ ሙዓጠል ጋር ዚና ሰርታለች ብለው በዚና ሲተቿት አይሻን ብቻ ለማጥቃት አይደለም የተፈለገው። አላህ ማለት ነው እንደሳቸው አይነት በዚች ምድር ላይ የፈጠረው ነብይ ክብራቸውን ለመንካት ተፈልጎ ነው አይደለም እንዴ? ከሳቸው በላይ ክብር ያለው አለ የለም? አቡበክር ሲዲቅ ረዲየላሁ ዐንሁ የአይሻ አባት ናቸው አይደል እንዴ? እነ ሚስጣህ ቢኑ አሳሳ ረዲየላሁ ዐንሁ ወአርዳህ ምናፍቃን በከተማ ውስጥ ካናዙት ወሬ በማያውቀው ጉዳይ ገብቶ ከነሱ ጋር ተሰልፎ ማለት ነው ወሬ ሲያናዛ ነበር። ሚስጣህ ረዲየላሁ ዐንሁ ወአርዳህ አቡበክር ሲዲቅ ረዲየላሁ ዐንሁ የእህታቸው ልጅ ሙሃጅር ደሃና ምንም ያልነበረው አላህ ኑሮውን በአቡበክር ሲዲቅ ረዲየላሁ ዐንሁ ላይ ያደረገ ሰው ነው። የቅርብ ዘመዳቸው ነው። ወላሂ ለሚስጣህ ማደርገውን ከዛሬ ጀምሮ አቁሜያለሁ አሉ። አልሰጠውም። ለምን? የተነካው ማለት ነው የነቢዩ ክብር ነው፣ የገዛ ልጃቸው ክብር ነው አይደል እንዴ? ከዛ በላይ የሚያስቆጣ ጉዳይ አለ የለም? ግን አላህ ሱብሓነሁ ወተዓላ የአኢሻ ጉዳይ ላይ ገብቶ ሲያጨማልቁ የነበሩ ማለት ነው ሰሃቦችን ተውባ በተመለሰባቸው ሰዓት በሚስጣህ ቢኑ አሳስ ማለት ላይ ነው አላህ ሱብሓነሁ ወተዓላ ተውባን ተመልሶ ነበረ። ግን አላህ ሱብሓነላህ እኔ የሚገርመኝ ሁሌ የአላህ ረሕመት ሰዎች አጥፍተው ያሻቸውን ሰርተው አጨማልቀው ወደሱ ሲመጡ ይህን ያክል በደል ሰርታል ሂድ ብሎ አባረርም አላህ። እኛ ግን ማለት ነው ትንሽ ነገር ላደረገን ሰው ለዘላለም ማለት ነው አይደል እንዴ የምንቆርጠው? አላህ ሱብሓነሁ ወተዓላ ምን አረደ? ወላ ያዕተሊ ኡሉል ፈድሊ ሚንኩም ወሰዐቲ አን ዩእቱ ኡሊ ቁርባ ወልመሳኪን ወልሙሃጅሪን ፊ ሰቢልላህ ወሊየዕፉ ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም። ሱብሓነላህ እኔ ቁርአን ዐጂብ። ወላ ያዕተሊ ኡሉል ፈድሊ ሚንኩም አላህ ማለት ነው ከእናንተ ክብርን ፈድልን የሰጣቸው ሰዎች